ነገር መጥቻለሁኝ። የዶሮ የሳምቡሳ አሰራርና የለሃም መፍሩም አሰራር በተለየ ሁኔታ እንዴት እንደምሰራ እስከ መጨረሻው ተከታተሉኝ። ቪዲዮን በላይክ ጀምሮት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኑራ ቢንት ባባ ቤተሰቦች እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም። በያላችሁበት ሰላማችሁ ብዝት ይበል። ያላ ሰላምና እዝነት ረድኤት በሁላችንም ላይ ይሁን። ሀገራችንም ኢትዮጵያን አላህ ሰላም ያርግልን። ውድ ቤተሰቦች እንግዳውስ ዛሬ በአዲስ ነገር መጥቻለሁ። መጪው ረመዳን ነው። በጣት የሚቆጠሩ ቀናቶች ነው የቀሩት። አላህ ሱብሃነሁ ወተዓላ በአፋችን አስገብቶልን ጾሙ ከሚጠቀሙት ባሪያዎች አላህ ያድርገን። እንግዲህ ሁሌ የሚመላለስብን በሰላም ያድርሰን። ጾሙ ከሚጠቀሙትም ያድርገን ኢንሻአላህ። ለመጪው ደግሞ ከመላው ቤተሰቦቻችን አብረን የምንጾም ያድርገን። ውድ ቤተሰቦች በስደት የምትገኙ እህት ወንድሞቼ ሀሳባችሁ ተሳክቶ ለሀገራችን ሁላችንም የሀሳባችን ተሳክቶ ለሀገራችን ያብቃን እያልኩኝ እንግዲህ ቪዲዮን በላይክ ጀምሩት። ይሄ የሚከትፈው እንግዲህ ሽንኩርት ነው ማለት ነው፣ ወይም በሰል አቅደር ይሉታል በአረብኛ፣ ወይንም የሽንኩርት ጫፍ ነው በሀገራችን ከሆነ ማለት ነው። ውድ ቤተሰቦቼ ይህም በደንብ አድርጋችሁ ትከትፉታላችሁ ማለት ነው። በዚህ በኩል ደግሞ በሰል ሽንኩርት አህመር ወይንም ሽንኩርቱን በቀዩ አዘጋጅቻለሁ። በዚህ በኩል ደግሞ ቲማቲም ፈጭቻለሁኝ። በነገራችን ላይ ሽንኩርቱንም ፈጭቼዋለሁ ነው። ምክንያቱም የሁሉም መክተፍ ወይንም እንደዚህ ድቅቅ አድርጌ መክተፍ አልችልም ማለት ነው፣ ይደክመኛል። ሰምታችኋል። እና ውድ ቤተሰቦቼ ብዙ ሽንኩርት እንደዚህ ካለባቸው በከላጣ አንዴ ህር ብታረጉት ይሻላል። እንግዲህ ሁሉን ነገር ችለን እንግዲህ ከባድ እንላችሁ አለኝ። ውድ ቤተሰቦቼ ሽንኩርት በሰለክተር በደንብ አድርጌ ከትፈዋለሁኝ። ከዛ በይቅ አረጓለሁ ማለት ነው። በዚህ በኩል ደግሞ መቅዶነስ በደንብ አርጌ እከትፋለሁኝ። ሁሉንም ጥብጥብ አርጌ አዘጋጅቼዋለሁኝ። ምክንያቱም ቪዲዮ እንዳይረዝም ማለት ነው። እጥር ምጥን እንዴል ነው ለእናንተም ጊዜ ላለመፍጀት ነው። በጣም ከባድ ነው በዚህ ሰዓት። ረመዳን ደርሰዋል። በቀናት በእጅ ወይንም በጣት የሚቆጠሩ ቀናቶች ነው የቀሩት። ሁላችሁም እንግዲህ እንዴት ነው ዝግጅታችን ማለት ነው። እንደምታዩት እዚህ ሀገር ላይ ብዙውን ጊዜ የአመቱን ለአንድ ወር ነው ለረመዳን ነው ሁሉም ነገር ዝግጅት እንደምንለው። ነገር ግን ያው እኛ ሆዳችን ሳይሆን ልባችን ንጹህ አድርገን ልናዘጋጅ ይገባል። አላህ ሱብሃነሁ ወተዓላ ያችን ብጣሽ ስጋ አላህ ያስተካክልልን። ይህን ስላችሁ ልባችን ከተስተካከለ ሁሉም ነገራችን ይስተካከላል። አላህ ሱብሃነሁ ወተዓላ ያስተካክልልን። ሁላችሁም እንግዲህ በዱዓ አትርሱኝ። ለመጪው እንግዲህ በሀገራችን በቤታችን ከቤተሰቦቻችን ተሰብስበን የምንኖርበት ጊዜ አላህ ቅርብ ያርግልን። ውድ ቤተሰቦቼ እንግዲህ አሁንስ በዛ በቃ ስደት አስጠላበት የምር። እና ሽንኩርቱ እንትኑን መክዶነሱን ከትፌዋለሁኝ። ነገር ግን እጄ እንትን ስለያዘ እስጥብጥብ አድርጌ መጥቼ እንዴት እንደማመስለው እንዴት እንደሚከሽነው ወይንም እንዴት እንደምሰራው አሳያችኋለሁ። እዚህ ላይ የምታዩት ለሃም ነው። ለሃም መፍሩም ማለት የበግ ስጋ ነው፣ ግን የተፈጨ ነው። ያኔ በሳምቡሳ ልሰራው ነው፣ ግን ፍሌዘር ላይ በረዶ ላይ ስላለ በጣም ተንኩርኩሯል። ታውቃላችሁ። እሱን እንደዚህ ፍትፍት ታርጌ ከፈተፈትኩት ውሃውን ከመጣጣልኝ በኋላ ውሃው እየመጣጣልኝ ነው ያለው። አሁን ሽንኩርቱን እጨምረዋለሁ። ምክንያቱም ሽንኩርቱና ለሃሙ ማለት ነው፣ ሽንኩርቱና ስጋው አንድ ላይ ውሃውን ሙጥጥ እስከሚያረግ ድረስ አብረን ጨምረን እናዋሂደዋለን ወይም እናደባልቀዋለን። እና እዚህ ላይ ፈጨሁት ሽንኩርት አለኝ። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ቪዲዮውን በላይክ ጀምሩት ውድ ቤተሰቦቼ። እንደዚሁ ከለሃም መፍሩም ወይንም ከበግ ስጋ ጋር ውሃው እስከሚመጥላችሁ ድረስ እንደዚህ በደንብ አርጋችሁ አዋህዱት ወይም አደባልቁት ማለት ነው። ውድ ቤተሰቦቼ
እንደምትወዱት ተስፋ አረጋለሁ። የምሬ ነው። ቪዲዮውን ግን አጠረጥሬ ያረኩት እየሄድኩ ያለሁት ለእናንተ ጊዜ ላለመፍጀት ነው። ግን ላይክ አድርጉልኝ። ይሄን ሁሉ ለፍቼ ካሜራማን የለኝ ሰምታችኋል። በአንድ እጄ እየቀረስኩ በአንድ እጄ ደግሞ እየሰራሁ ነው ያለሁት። እንደምትረዱኝ ተስፋ አረጋለሁ። እና አሁን ውሃውን እየመጠጠልኝ ነው። እዚህ ላይ ውሃውን ሙጥጥ ካረገላችሁ በኋላ ባህራት ያዘጋጃችሁት ባህራት ሊኖራችሁ ቅመም ማለት ነው። ይሄ የለሀም ባህራት ነው ወይም ቅመም ነው። የጥቁሩ ደግሞ ፍልፍል አስወድ ነው። ፍልፍል አስወድ ወይም በአማርኛ ቆንዶ በርበሬ ይሉታል። በጣም ምርጥ ነው። ምግብ ያጣፍጣል። በነገራችን ላይ ሀገር ስትገቡ ይዛችሁት ብትሄዱ አሪፍ ነው። አሁን የጨመርኩት ከሞን ነው። ከሞን ታውቃላችሁ? ከሞን ለብዙ ነገር ጥቅም አለው። ምግብም ያጣፍጣል። በዛው ልክ ለእናንተም ጥሩ ነው እና ከሞን ነው። ሁላችሁም እንደዚህ ሁሉን ባህራትን ከጨምራችሁ እንትን ካላችሁ እንደውም ትንሽ ጨምሩበት። የተፈጨ ዝንጅብል ካላችሁ ጨምሩበት። እኔ ሳላያሳያችሁ ጨመርኩት፣ ይቅርታ። የተፈጨ ዝንጅብል ካላችሁ ነጭ ሽንኩርት ቢጨምሩ በጣም አሪፍ ነው፣ ይጣፍጣል። ይሄ ለራሱ በጣም ያበደ ነው እና ሳምቡሳ በቀላሉ አይደለም የሚሰራው። እኛ ቤት 5 አይነት ሳምቡሳ ነው። እናንተስ ጋር ስንት አይነት ሳምቡሳ ነው የሚሰራው? እስኪ በኮመንት አሳውቁኝ ውድ ቤተሰቦች ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤቱን ተቀላቀሉ ማለት ነው። 4 አይነት ሳምቡሳ ምንድነው የምትሰሪው ለምትሉኝ እና በመጀመሪያ ለሀም መፍሩም ነው። ይሄ የበግ ስጋ ነው። ሁለተኛ ደግሞ የዶሮ ሳምቡሳ ነው። የቲማቲሙን የጨመርኩት የፈጨሁት ቲማቲም። የዶሮ 2 አልነደር። የጅቡና 3 ከዛ ደግሞ ይሄ ምንድነው ጅቡን በገራ ታቆታላችሁ የምንትን የሚለው የሚፈቀፈቀው በጣም ነው የሚጣፍጠው። እሱን እና እንትኑ ፍልፍሮ ወይንም ፍሬሹን እንትን ማለት ነው። ፍሬሹ ቃሪያ የለም። እሱን ክትፍ አድርገን ከመቅዶንስ አንድ ላይ አዋሂደን እሱንም እናደርጋለን። ኧረ ብዙ አይነት ነው የሚሰራው እኛ ቤት ብቻ አልሐምዱሊላህ። ለአነቻውም እስከ መጨረሻው ቪዲዮን አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሳምቡሳውንም ስጠቀል ሁሉንም እመጣለሁኝ። መቅዶነሱን ደግሞ መቅዶነስና በሰል አክደሩ መጨረሻ ላይ እሳት ካለቀለት በኋላ ነው መጨመር ያለባችሁ። ይሄንን አትርሱ ውዶች። ይወዳችኋለሁ። ፈማኔላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።